ሰላም ጤና ይስጥልኝ ጋሽ ሰሎሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያቸው? ጋሽ ሰሎሞን ሰላም ያሉ ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራ ያቸው በእናትህ ጋሽ ሰሎሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው? ኧረ ዋው! እሺ እንጃ እኔ አላውቅም። ረጅም ነው። የኔ አባት በጣም ነው የምታምሩት። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። አዎ እሺ እዚህ ነው። ዋው በጣም ነው ደስ የሚለው። ይሄ የሚሰማኝን ለመናገር ወደ ኋላ አይደለም። ዋው እከሌ ከፋው አይደለም፣ እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ። ባይዘው አሁን ያሉት ነገር እቺ ነፍሴን የነገረችኝ ተናግሬያለሁ። ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ጥምር። ትንፋሽ ደግሞ ነፍስ ነው። ሰው መንፈሴን የነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅንጤን ነው ይውል ያወቀው በቃ መንፈሴ ነው። በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። በቃ እንዲናገር ፈቅድለታለሁ። ይናገራል። ሰዎችን ያክማል፣ ሰዎችን ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን። እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማነው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ አያረጉትም። ምክንያቱም ይረባረባል፣ ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል። እና እግዚአብሔር አለ። እግዚአብሔር ኃይል ይዘህ ማን ታስበው እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ይላል። ምሳ በልቷል? አረ ከቤት እንደመጣው እኮ ነው። ጋይስ አሁን እንግዲህ ሱፍ ለመግዛት ከጋሽ ሰሎሞን ጋር መተናል። ፏ ብለን ነው የምንወጣው ዛሬ ነው ላክ ሽማግሌ ነገር። ኧረ ወጣት ነው ገና። ሸባት መተናል። እንዴት ናቸው? እዚህ ነው እንግዲህ። ምን አይነት ሱፍ ይወዳሉ? እንደዚህ አይነት ይወዳሉ? ደስ ክላሲክ። ኧረ ፏ ብለን ነው የምንወጣው ዛሬ። እንደዚህ በርገንዲ የሆነ ነገር በርገንዲ ሱፍ በጣም ደስ ይላል እውነት። ዋው ጫማዎችን ምናምን እናደርጋለን። ዋው እሺ እዚህ ጋር ኪንጎ። አሁን እንግዲህ ፏ ብለን ነው የምንወጣው። እንደዚህ ባሌ ዳንስ እንደነስበታለን። እንደዚህ እሱ እንትን ሳልሳ ነው። ይሄ እንደዚህ ከዛ ታዞራለህ። ከዛ እንደዚህ የባሌ ዳንስ ባሌ እንደዚህ ነው። እንደዚህ ያለ ጫማው አለ ራሱ እንደዚህ። አረ በጣም ከባድ እኮ ነው ግን ባሌት በጣም በዚህ እንደዚህ መቆም አለበት በጫፍ እግር። እኔ ወደ 3 አመት ሰልጥኜበታለሁ። አረ ባሌት ብሔራዊ ቲያትር ከፍቶ ነበር እኮ። መዞር ግን አለበት። በጣም ጎበዝ መሆን አለበት። እንደዚህ መዞር ደጋግመህ የፈለግነው ሱፍ ዛሬ ገዝተን እንወጣለን ከዚህ በቃ በደንብ። ነጭ ሱፍ አለ። በርገንዲ ነው ያሉት ጋሽ። በርገንዲ እንደዚህ አይነት ነገር እሱ ደግሞ በእድሜም ይሄዳል አይደለ?
የጣሊያን ሱፎች አሉ። የሌላ ምንድነው የቱርክ የጣሊያን በዚህኛው አንጀምር እንዴ? ደስ እንዳለ በቃ ይኸው እቺን አውርድልኝ ኪንጎዬ። እኔ 38 ነኝ። ኖ 48 የተከሻኩ ነው ሰግጬ ፈምሽ የታባት ሰገጤ በእኛ ጊዜ ይሄ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይለቅም። በቃ ችካል አታየው ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው። በቃ አንገት ደግሞ እሱ እንትን እያለ ይመጣል እየበሰለ እያማረበት እየጎመራ ይመጣል። እየጎመራ ተቀለ በቃ የሆነ ውብ እየሆነ እየጎመራ ይመጣል። አሪፍ እየሆነ ይመጣል። ትንሽ እዛ ውስጥ ንፋስ ማስገባት አሁን አይተኸዋል። ሁሉም ነገር ሁሉ የሳይኮሎጂካልም የፈለከውን ባይሆንም ቢሆን አይተኸዋል። ስለዚህ ማንም ሊያሰናክል አንተ ራስን ልትሰናከል ብለህ ካልፈቀድክለት በስተቀር የሚያሰናክል ኃይል ነው። ዋው በጣም ነው ደስ የሚለው። ይሄ አሁን 70ኛ ዓመቱ ላይ ነው የደረስከው። የተመሰረተ 70ኛ ዓመቱ ላይ ነው። ዛሬ ነው? ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል። ዋው መግባት እንችላለን? አዎ አይሄሉም እንደ ሄዱ እንደ ከርሶ ማለት እሺ። ዋው እንግዲህ እነዚህ ድሮ ጥላሁን ገሰሰ በቅርብ የሞቱት ደግሞ መራዊ ስጦት በዓለም ደረጃ ጎልድ ሜርኩሪ የተሸለሙ ናቸው። በሙዚቃ የመጀመሪያ በአፍሪካም በዓለምም የመጀመሪያው ጎልድ ሜርኩሪ። ካሳተ ከተማ መኮንን አብሬው ሰርቻለሁ። ባህታ ገብረሕይወትን ታውቀዋለህ? ሰምቻለሁ። እዚህ ራስ ሆቴል ነበር የሚሰራው። ግርማ ነጋሻው በጣም አርጅቷል። ሲያማምሩ ደግሞ በቃ የድሮዎች እንደዚህ ነው። ተስፋዬ ረዳት ፕሮፌሰር ተስፋዬ ገሰሰ የቲያትር ቤቱ በጣም ደግሞ የምንወደውና የምናደንቀው በአንድ ጊዜ ስፓርክ የሆነ ሰው ወጋየሁ ንጋቱ እኔን ይመስላል ትንሽ ወጋየሁ ንጋቱ በማይገኝ ታላቅ አንጋፋ ሰዎች አሉ። እዚህ ነው